ከወደ ዴሊስ በጣም ደስ የሚል ዜና ተሰምቷል ማለት ነው። ትላንት ፖስት ባደረጉት መሰረት በቅርቡ አዲስ ስፔሻል ካርዶች ይመጣሉ፣ ስፔሻል ተጫዋቾች ማለት ነው። ምናልባት ኒማር ጁኒየርን ልናገኘው እንችላለን። ምክንያቱም 2014 ላይ ጥሩ አመት ያሳለፈው ኒማር ጁኒየር የምታስታውሱ ከሆነ ሻምፒዮንስ ሊግ የበሉበት አመት ማለት ነው። ምናልባት እዚህ ጋር እንደምታዩት 2014 2022 ምናምን በቃ ብቻ ምርጥ አቋም ያሳዩበት አመት የሚያሳይ ነው። ይህ ሁሉም ሰው የሚፈልገው ነገር ነው። ኒማር ጁኒየር እንዲመለስ ከሚፈልጉ ተጫዋቾች መካከል አንዱ ነው። በተለይ እናንተ ሁሉም ይፈልጋል። ለሌላው ሰው በተለይ ኒማር ጁኒየር ወደ ዲኤልኤስ እንዲመለስ ይፈልጋል ብዙ ሰው። ያ ስለሆነ እነሱም ይህ ነገርን ተገና አድርገው ኒማር ጁኒየርን በዚህ ካርድ ሊያመጡት ይችላሉ የሚል እምነት አለኝ። የኔ እምነት ነው። 2014 ሚሊዮን ስላየው ነው 2014 ሚሊዮን ስላየው ነው የኔ ግምት ነው። ያው እርግጠኛ መሆን አይቻልም ራሴ እምነት ስለሆነ ነው። ግን ምናልባት ኒማር ጁኒየር ልናገኘው እንችላለን። እመኑኝ ኒማር ጁኒየር ይመጣል ብዬ አስባለሁ። ያው ቤስት በሆኑበት አመት ምርጥ አመት ባሳለፉበት አመት ኒማር አንድ ምርጥ አመት ካሳለፈበት ከሚባለው 2014 ነው 2014 2015 ያ ስለሆነ ይኖራል ብዬ ገምታለሁ። ከዛ ውጪ ታየር አንድ ገብቻ ያለው እንደምታዩት ታየር አንድ በጣም ካስቸጋሪ ኔትወርክ ጋር ተታግዬ ታየር አንድ ተመልሻለሁ ማለት ነው። እኔ ግን በጣም የሚያሳስበኝ ነገር ምን እንደሆነ ታውቃላችሁ? ታየር አንድ ላይ ካሉ ተጋጣሚዎች ይልቅ ማለት ነው ታየር ሁለት ያሉት በጣም ከባድ ናቸው። እግዚአብሔርን ነው መላችሁ። ታየር ሁለት በጣም አደገኛ ስብስብ ያለበት ታየር ነው እና እኔ ወደ ታየር አንድ መመለሴ ችግር የለውም። ግን ሻምፒዮን መሆን ነው ፈልገው ቀጣይ ሻምፒዮን ሆኜ አሳክቼ ለእናንተ ሙሉ ነገሩን አሳያችኋለሁ ማለት ነው። ከዛ ውጪ ደግሞ ገጠመኝ ነበርኝና ዛሬ ስጫወት በጣም የሚችል ልጅ ነው። እግዚአብሔርን ነው በላችሁ። እኔ እንደዚህ አይነት ተጋጣሚ አይቼ አላቅም፣ አጋጥሞኝ አያቅም። በቃ ኳስ ፖዚሽን 75 ለ20 ምናምን 5 ነገር ይዞብኝ የምሬን ኳስ መንካት አቅቶኛል እና ወደ ታየር አንድ ምመለሱላ አልመሰለኝም ነበር። ግዴታ ጨዋታው ማሸነፍ ስለነበረብኝ ማለት ነው። ልጁ በቃ ኳስ አላስነካለኝ፣ በጣም ነው የሚሞክርብኝ ምናምን። እኔ ብቸኛ ያለኝ አማራጭ መከላከል ነው ብዬ ዲፌንስ አድርጌ ትንሽ ተከላከልኩ፣ ታገልኩት። ከዛ አገባብኝ ነው የምላችሁ። በቃ የሚገርም ጎል ሜሲ ምናምን ነገር አለው 98 ያቺ ስፔሻሏ 90 በቃ የሌለ በቃ እንዴት እንደሚጫወት እኔ እግዚአብሔር ነው የምላችሁ። እኔ ሪከርድ ባደርገው አሳያችሁ ነበር። ከዛ አገባብኝ። በቃ እኔ ተስፋ እንደመቁረጥ ነገር ተሰማኝ። ከዛ የሆነ ኳስ አገኘው ማለት ነው። ከመስመር ይዤ ወጣውና አገባውበት፣ አስደነገጥኩት፣ አቻረኩት ማለት ነው። ልክ ፈርስት ሃፍ ላይ ያልቅ ሲል ከዛ ጨዋታው እንደምንም ከረፍት በኋላ አከላከላለሁ ይገባው ማለት ነው። የሆነ ኳስ ተሳስቶ ስተቱን ተጠቅሜ ማለት ነው 2-1 አረኩት። የምሬን ነው የምላችሁ 2-1 አረኩት። ከዛ በኋላ ትንሽ የመደናገጥ ነገር አየሁበት። እኔ ምንም ኳስ እየነካ አይደለም ብያችኋለሁ። ከዛ የሆነ ኳስ በካውንተር እጂ አላገባው። ለምን ላገባ ስሞክር ፋውል ሰራብኝ ማለት ነው። ቀይ ካርድ ቫን ዳይክ በቀይ ካርድ ወጣበት። ከዛ እየተጫወተን እየሞከር እያለ እንደዚሁም በተመሳሳይ የሆነ ኳስ አገኘው በካውንተር አታክ እጂ ያገባውበት። እግዚአብሔር እኔ ለምን እንደሆነ አላውቅም። 50 ምናምን ደቂቃ እኮ ነው ጎሉ ሳገባበት ኩት አድርጓል ወጣ። ምን አይነት በቃ ቢያጫዋታ ገፋ ቢል ማለት ነው። እኔ ለኔ ጥሩ ውጤት የምለው አቻ ነበር። አቻ ካገኘው በጣም እድለኛ ነበር። ኩት አላረገልኝ እንዴት ደስ እንዳለኝ ለነግራችሁ አልችልም። ብቻ ኤኒዌይ በጣም አስገርሞኛል። አንዳንዴ የሆነ ተስፋ መቁረጥ በህይወታችሁ ሊኖር አይገባም። ምክንያቱም እንዴ ያሸነፈኛል ብዬ አምኜ ነበር፣ ግን አላሸነፈኝም። ኩት አድርጎ መውጣቱ እንደ ምን ብቻ እንደ የሆነ ነገር ቆጠርኩት። ምን ያህል ከባድ እንደሆነ ለነግራችሁ ነው። ተስፋ አትቁረጡ በህይወታችሁ። ሌላው ነገር ደግሞ ከጊዜ ወደ ጊዜ አፕዴት ሲደረግ ምናምን የምታገኙት ነገር ነው። ውጤት የምታዩበት ማለት ነው። የተጫወታችሁት ውጤት የሚያስቀምጥላችሁ አንድ ቤታ ላይቭ የሚባል ዌብሳይት አላቸው። የድሪም ሊግ የፈርስት ተች ጌም ነው እና እንዴት እንደምታገኙት ዛሬ አሳያችኋለሁ ማለት ነው። በአብዛኞቹ ስልክ ላይ ላይኖር ይችላል፣ ማለትም ከሬቲንግ ጋር የተያያዘ ነው። ሌላ ስልክ ላይ ሳየው አይኖርም ብዙ ጊዜ ሌላ ሰው ስልክ ላይ እና እስቲ እንሞክረው ብቻ እኔ ጋር ስላለ ነው።
ይኸው ከላይ የእናንተ ስም ያለበት ቦታ ላይ ስትነኩት እንደዚህ ያመጣላችኋል። ከዛ እቺ ላይቭ ቤታ ላይቭ የምትለዋለች እሷን ስትነኳት ከዚህ ቀደም የተጫወታችሁት ጨዋታ ሙሉ ከነ ስታቱ ያመጣላችኋል ማለት ነው። ሞክሩት እስቲ እናንተ ጋር አንዳንድ ሰዎች ጋር ላይኖር ይችላል፣ ልጆች ጋር እኔ ብዙ ልጆች ሞክሬ ያለው የለም። ምናልባት ሬቲንጋቸው ዝቅ ያሉ ከሆኑ ምናልባት ላይኖር ይችላል። ግን እስቲ እናንተ ብቻ ሞክሩት አለ ውጤት የምታዩበት መንገድ። ከዚህ ቀደም እኔ እነዚህ ዛሬ ያሸነፍኩባቸው ውጤቶች ናቸው። አብዛኞቹ ከምባክ ነው ያደረኩት። እኔ በቃ ጎል ካልገባብኝ መጫወት አልችልም እስክል ደርሻለሁ። እና ለማንኛውም ወደ ታየር 1 ተመልሰናል፣ ባክ አድርገናል ማለት ነው። ሌላው ደግሞ ፋን ዞን ሴንተር ጥቅሙ ምንድነው ልትሉ ትችላላችሁ። ክላን በተለይ ክላን ከመሰብሰብ ጋር አሁን ለምሳሌ አንዳንድ ልጆች አላችሁ በክላን ዝቅተኛ ክላን የሚሰበሰቡ ልጆች ከሆነ ክላን ልትባረሩ ትችላላችሁና እንዳትባረሩ የሚያደርገው ይሄኛው ፋን ዞን ነው። እሱን ማሳደግ የምትችሉ ከሆነ በአንድ ጨዋታ ሌላው ሰው ከሚያገኘው ክላን የበለጠ እናንተ ታገኛላችሁ ማለት ነው። ስለዚህ ክላኑን በዳይመንዳችሁ አሳድጉት ልላችሁ ፈልጋለሁ። እና በጣም ለኔ አንገብጋቢ ነገር አሁን ላይ ካናቫሮ ነው። በጣም በቃ እንቅልፍ የነሳኝ ነገር ካናቫሮ ነው። ካናቫሮ እንዴት ማግኘት እንደምችል እና ደግሞ ዲፒ በጣም ወሳኝ ነገር እንደሆነ አሁን ገብቶኛል። የምሬን ነው የምላችሁ። ካናቫሮ በጣም እፈልገዋለሁ። በቃ ሴንተር ባክ ድክመቴን ሙሉ በሙሉ ማስተካከልበት አንዱ ሰው ካናቫሮ ነው። ሌሎቹ እኔ አልፈልጋቸውም፣ ባይሰጠኝ ደስ ይለኛል። እና ከዚህ በኋላ በጣም ነው የምጫወተው ዲኤልኤስ። ከዚህ ቀደም ከነበረኝ ስታት ከፍ አድርጌ እጫወታለሁ። ምክንያቱም ካናቫሮን ለማግኘት ብቻ ነው የምጫወተው። እና እስቲ እናንተስ እስካሁን ተቀብላችኋል ከስፔሻል ተጫዋቾች ማለት ነው። ካናቫሮን ለማግኘት እኔ ግን አልተኛም ከዚህ በኋላ። ዌል ያለው ነገር ይሄ ነው። ለቤቱ አዲስ ከሆናችሁ ግን ሰብስክራይብ ማድረጋችሁ እንዳትረሱ በፍጹም። ቪዲዮ ላይክ አድርጉ። ከዚህ በኋላ በአዳዲስ ነገሮች እንመጣለን ብዬ ነግሬያችኋለሁ፣ ቃል ገብቼላችኋለሁ። ለእናንተ ትምህርታዊ ነገርም ለእናንተ የሚጠቅም ነገር ይዘን እንመጣለን ማለት ነው። አንድ ነገር ግን በፍጹም አትርሱ። ይሄ 7 ቀን በአግባቡ ተጠቀሙት። ዳይናሚክ ስታርስ የሚያልቅበት 7 ቀን ነው የቀረው። በ7 ቀን ውስጥ ብዙ ተጫዋቾች የማስፈረም ቻንስ አላችሁ። አሁን ለምሳሌ ዛሬ ቶርናመንት ይጀምራል። በሲዝን ፓስ በኩል ብቻ በመጫወት ብቻ እናንተ በመጫወት ብቻ ማግኘት ትችላላችሁ። እና ደግሞ ሌላኛው አማራጭ ክላን ነው። ክላኑን ተጠቀሙት። ቶርናመንቶችን ለማሸነፍ ሞክሩ። ከማንም እኩል የምትሆኑበት ታይም አለ። በተለይ ጀማሪዎች በዚህ ወደ ጀመረ ሰው ዴልህ ማለት ነው ከማንም ሰው ጋር መፎካከል ይችላል ማለት ነው። እና ያ ስለሆነ ይሄ ሳምንት እንደምንም ተጫወቱ። ይኸው እንደምታዩት 7 ቀን ምናምን ነው የሚቀረው። ከ7 ቀን በኋላ ያልቃል ማለት ነው። ያ ስለሆነ ቻንሳችሁን በአግባቡ ተጠቀሙላችኋለሁ። ለቤቱ ግን አዲስ ከሆናችሁ ማለት ይሄ ያኛው ቻናል ይመስሏችሁ ሰብስክራይብ ያደረጋችሁ መስሏችሁ እንትን እንዳታልፉት እና አዲስ ቻናል ነው። ሰብስክራይብ አድርጉ። ቪዲዮን ደግሞ ላይክ በማድረግ ሀሳባችሁን ደግሞ ኮሜንት ላይ ጣል አድርጉልኝ። እኔ እመልስላችኋለሁ። ባልመልስ ራሱ ቪዲዮ እየሰራው ለእናንተ የሆነ ቪዲዮ እለቃለሁ ማለት ነው። እና በተረፈ ሰላማችሁ ብዝት ይበልልኝ። በሌላ ቪዲዮ አገኛችኋለሁ። ቻው።